بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. ما بعد يتكبراتون لما تشمل العالم تجنيو. السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. هو لا تشمل العالم تجنيو مسلموش. زاري ملكتي لمسلموشنا لهلو سو لهلو إثيوبياوي بيه صفيالو زاري عرفة كأنه نسأل الله سبحانه وتعالى أن يتقبل منا ومنكم صالح الأعمال. وعرفة كأنه كل دعاء يقبل الله سبحانه وتعالى عندما تقول أهون كبنيا جزء مالتنا كعصري كما قريب على جزء ولا تشن دعاء ما درج على بن نا أنا بوليتيشان عيد لهم كن بدعوة درجة جن تنش بمي سمان በሀገሪቱ በኢትዮጵያ በሀገሬ ማለት ነው የኔም ሀገር ናት ዲያስፖራ ብዙ ተቀምጫለሁ ኦልሞስት 35 አመት ሆነዋል ከስዊድን ከገባሁ ማለት ነው እንደ ስዊድናዊ ዜጋ ተወላጅ ከኢትዮጵያ ማለት ነው በስደት ላይ ላይፍ ራሱ ማለት ከ10 አመት የወጣሁ ነኝ ከኢትዮጵያ ማለት ነው ከተቆጠረ በትክክል ማለት ነው ግን ሁሌ ሰው አገሩ የተወለደበት አገር ብዙ ያደግኩበት አገር ባይሆን በባህሉም በቤተሰብም በሁሉም አገሬ በጣም እወዳለሁ ኢትዮጵያ በጣም እወዳለሁ በዚህ ሰላም የተገኘበት ጊዜ ራሱ እኔም ብዙ ቤተሰቦቼ ልጆቻችን ይዘን አገራቸው ሊያቆብለን ብዙ ጊዜ በየአመቱ ይሄድን ብዙ ጉብኝት ለልጆቻችን አድርገናል እኔ እስከ ብዙ ቦታዎች ኢትዮጵያ ሄጃለሁ የኔና የወንድሞቼ ልጆች ይዘን ዲያስፖራ ቢቀመጡ ቢወለዱ አገራቸው ማወቅ አለባቸው ብለን ምክንያቱ አገር አትወቅ አትውደድ አይልም ማንንም ሃይማኖት ማንንም ህብረተሰብ ማለት ነው እኛ እና ለዛ ደግሞ እኛ ልጆቻችን በትንሹ ብዙ ዕውቀት አላቸው በአገራቸው ማለት ነው ሄደው በዛ ሰዓት ኢትዮጵያ ሳይዩ በጣም ወደዱት እኔ አውቄ እኔ ራሴ ሆም ብዬ ምክንያቱ ኢትዮጵያ በውጭ ሀገር የምታወቀው በረሃብ ስለሆነች ኢትዮጵያ የረሃብ ሀገር ብቻ አልሆነችም ብዬ ብዙ ቦታዎች ይዘናቸው ሄደናል እና ይገርማቸው ነበር እንደዚህ ኢትዮጵያ እንደዚህ ነው የሚባል ሲታወቅ ትምህርት ቤታችን ሲያገኙን እኮ ኢትዮጵያ እንደዚህ የረሃብ ሀገር ነው እንደዚህ ይሉናል ምናምን ይሉ ነበር አይደለም በርግጥ አለ ያ ችግር የለም ማለት አይደለም ግን ኢትዮጵያ በረሃብ ብቻ መታወቃ በጣም ነው የሚያሳዝነው በጣም ነው የሚያሳዝነኝና በዛ ሰዓት እንደሱ ለልጆቻችን ራሱ እንደምትወደድ ሀገር ጥሩ ሀገር በወይዘር በሁሉም ነገር በሁሉ በየአይነቱ ሰው መሆኑ ተለያየ ሰው መሆኑ ተለያየ ምንድነው ቋንቋ ተለያየ ህብረተሰብ መሆኑ ውበት እንዳለው ነው እኛ ለልጆቻችን ያስተማርናቸው ምክንያቱም እኛም እንደሱ ነው የምናውቀው ማለት ነው አሁን በሚከሰተው ያለው አገራችን ስፔሻሊ ውጭ ሀገር ያላችሁ ሰዎች ደግሞ በችግሩ ላይ እናንተ የምታዳምቁ ለነሱ በጣም አላህ ፍሩ ማለት ፈልጋለሁ በኢትዮጵያ ያለ ህዝብ ደግሞ አላህ ትግስት ይስጠው ሰብር ይስጠው አብሽሩ ተስፋ መቁረጥ የለብንም ኢንሻአላህ በሙሉ ዓለም ሰላም ይመጣል ግን በአገሪቱ ያለ ድብልቅልቅ ብሎ ያለ አሁን ሁኔታው ደግሞ አዲስ ነገር ባይሆንም የሚያሳዝነው አፍሪካ በሙሉ አፍሪካ ማለት ነው ኢትዮጵያ ኤርትራ በሙሉ አፍሪካ የሚባል ሀገሮች እነዚህ ሰላም ያለው ሀገር እኔ ከተወለድኩ ጀምሬ እስካሁን ድረስ ሰላም ያለው የሚባል ጊዜ በጣም አነስተኛ ነው በጣም ትንሽ ነው አንዳንድ ጊዜ ይገርመኛል አዝናለሁ የብዙ ሀገሮች ሌሎች ሳይ ማለት ነው እንዴት የነሱ ሀገር እንደዚህ ብልጽግና ያለው ሰላም ያለው የፈለጉ እንደ ሀገራቸው እየሄዱ ሰላም ሲያገኙ የሚመላለሳሉ እኔ ሳርጅ ማለት ነው አሁን በጥሮታ ስወጣ አገሬ ኢትዮጵያ ሄጄ መቀመጥ ነው የምፈልገው እንደሱ ነው የኔ ፕላን የነበረ ማለት ነው አትሊስት 6 ወር እዚህ 6 ወር እዛ ያልኩ ማለት ነው እንደ ብዙ ሰው እንደሚያስበው እኔ ብቻ አይደለሁም
ግን እንደዚህ ሰላም ካልሆነ እንዴት ብሎ ነው ወደ ሀገሩ መሄድ የሚቻል? እንዴት ብሎ ብዙ ነገር ኢንቨስት ለማድረግ ህልም ነበርኝ አለኝ አሁንም ጀምሬም አለው ብዙ ነገር ግን ትናንት ደውሎ አንድ ወንድሜ ማለት ነው ወንድሜ በደም ሳይሆን በጓደኝነት ማለት ነው በቃ ተስፋ ቆረጠ እሱ ራሱ እነሱ አንድ ተስፋ የለም በየማስበው ይዩትማ ዝናቡ እየዘነበ ደስ ይላል እሱ ተስፋ አለኝ ብዙ ነገር ከሱ ጋር አብረን እንሰራ ብለን ያሰብኩት ልጅ ማለት ነው በጣም ጎበዝ ልጅ ነው ወጣት ነው ብዙ ነገር ሰርተዋል አሁን ግን አለ በቃ ተስፋ ቆረጠ አሁን የምፈልገው ከተቻለ ከኢትዮጵያ ልውጣ አለኝ እኔ በጣም አዘንኩ ያቱ ለምንድን ነው ወደ ከኢትዮጵያ የምትወጣ በቃ አለ ተስፋ የለም ብሎ ተስፋ ቆርጦ ለኔም ተስፋ አስቆረጠኝ እና በጣም አዘንኩ ምክንያቱም እነዚህ ወጣቶች ልጅ አለው ቤተሰብ አለው ብዙ ነገር አላማ ያላቸው ልጆች ወደ ውጭ እንደገና ወደ ስደት ማሰቡ ስደት የወጣ ሰው ምን አግኝቶ ነው ሁላችን በየሀገራችን ሰላም ቢሆንልን ጥሩ ነገር ቢከሰት እኮ ማንንም እንደ ሀገሩ የሚመስለው የለም ስደት እኮ ሁሌ ስደተኛ እንደሆንክ ነው አንድ ቀን እንደ ስደተኛ እንጂ እንደ ባለ ሀገሩ አትቆጠርም የፈለገ ይምጣ ዜጋ የዜግነት ወረቀት ቢኖረን ሁላችን ውጭ ዲያስፖራ ያለን በርግጥ ሰላም እንኖራለን ብዙ ነገር አለ ግን እኛም ራሱ አገራችን ህዝባችን የትም ቦታ ሰላም ሆኖ በልቶ አድሮ ሁሉ ነገር አግኝቶ ማየት ነው የሚያስደስተኝ ምክንያቱም የኛ ብቻ ደስታ ምን ዋጋ አለው እኛ ብቻችን ተደስተን አገሩ በሙሉ ችግር ከገባ እኛም ችግር እንገባለን ምክንያቱም በሐሳቡ ችግር መግባታችን አይቀርም ማለት ነው እና በዚህ በዒዱ ቀን እኔ ጥያቄ ለሁሉም ህዝብ የምጠይቀው ማለት ነው ሙስሊሙም ክርስቲያኑም ሁሉም በሙሉ አገር እዛ ያለ ተለያየ ህዝብ ማለት ነው አንተ አማራ ጉራጌ ኦሮሞ ምናምን እየተባለ ብዙ ችግር ትግሬ ምናምን እየተባለ ብዙ ችግር ያለ ይቀርብን ምንም ጠቅም የለውም አትሊስት እነዚህ በምንድን ነው የሚባለው በኃላፊነት ያሉት አገር የሚመሩት እስኪ አላህ ይርዳቸው ማለት ነው ምን ማለት ይቻላል በእጃችን ምንም ነገር የለም ምንም ማድረግ አንችልም ህዝቡ ደግሞ ተባብሮ ትግስት አድርጎ አንዱ ለአንዱ እንትን ሳይል ዝም ብሎ እንደ እንትን ንፋሱ እንደመጣ ሳይከተል ማለት ነው ሐቁን ደግነቱን መጥፎነቱን አውቆ ይስራ እኔ ይሄ በዚህ አረፋ ቀን አላህ Subhanahu Wa Ta'ala በዚህ ቀን አላህ Subhanahu Wa Ta'ala حرام ደማችሁ ገንዘባችሁ መዘረፍ መግደል ሁሉም ነገር አላህ حرام ቀን ያደረገው ለኛ እንደ ሙስሊም ደግሞ ሁሉም ቦታ ያለ ነው ማለት ነው ኢትዮጵያ ሙስሊሞች ብንሆን ሙስሊም ለኛም ኢትዮጵያም አገራችን ናት ለማንም ዜጋ ኢትዮጵያዊ ነው የምንወዳት ጥሩ የምንመኝላት ሙስሊምና ክርስቲያኑም ሌላም ተከባብሮ ተዋዶ በሰላም ሊኖር ነው የምንፈልገው ምክንያቱም የሁላችን ሰላም የሁላችን ፍላጎት ነው የሁላችን ቤተሰብ ነው አሁን በኢትዮጵያ በዚህ ሰዓት ከአንድ ሀገር ወደ አንድ ሀገር በሰላም መሄድን ማትችልበት ጊዜ ነው የደረሰ በጣም ነው የሚያሳዝነው ለምን እንደሱ ሆናል ለምን ወደ ኋላ እንመለሳለን ለምን የድሮ አይቀርም ወይ አሁንስ ሰላም አያምረውም ሰው ሰላም አያምረው እኛም እኮ እንደማንም ሀገር ሰላም ሆኖ ለመኖር ይፈልጋል ልጆቹ ማሳደግ ሃይማኖቱ ለማክበር ራሱ ቢፈልግም እኮ ያለ ሰላም ምንም ትርጉም የለውም ጦርነት ማለት በጣም መጥፎ ነገር ነው በጣም ክፉ ነገር ነው በጣም አገር የሚያባላሽ በብዙ ጊዜ በስንት በመቶ በስንት አመቶች የተገነባ አገር በአንድ ወር ይፈርሳል ጦርነት ከመጣ በአንድ ወር እንደውም ወርም አያስፈልገውም አየናቸው እነ ኢራቅ እነ ሶሪያ መስኪኖች ሶሪያ አገራችን ገብተው ወደ ቱርኪ ገብተው እስከ ስንት መላይን ነው የወጡ አሁን ውጭ ሆኖ ለማኞች የሆኑ ያሉት እነዚህ ሰዎች እኮ ስንት ነበራቸው ትምርት ያላቸው አገር ያላቸው ንብረት ያላቸው እኛም እኮ እንደነሱ ልንደርስ ልችላለን
ስለዚህ ቀላል አይደለም ይሄ የሚደረግ ያለ والله እኔ ሐዘኔ ነው በቃ የምገልጸው እንጂ እኔ የማንም ደጋፊ የማንም ፖለቲካዊ የማንም እንትን አይደለሁም እኔ ግን በጣም ሰላም ፈላጊ ሁሉ ሰው ተከባብሮ ተዋዶ በየሃይማኖቱ መኖር አገሩ ዓለሙ ሙሉ ለብልጽግና ለጥሩ በቃ ጥሩ ሊሆን ሰላም ያለው አገር ሊሆን ተደስቶ ዛ እኛ ራሱ እየተመላለስን ሄደን ስንት ገንዘብ እናጠፋለን ዛ ለአገሩ መልማት ማለት ነው ከዚህ ሰብስበን ወደዛ ሄደን ብዙ ነገር ለአገሩ ሊጠቅም ይችላል ብዙ ነገር መጠቀም ይችላል እና ለብቻችን ለራሳችን ብቻ አይደለም ማሰብ ያለብን ዲያስፖራ ያለ ነው ህዝብ ራሱ ማለት ነው ስለዚህ አላህ በዚህ ቀን በዚህ ሰዓት በሙሉ መላ ዓለም ያላችሁ ሙስሊሞች ዱዓ አድርጉ ለሀገራችን ሰላም ያድርግልን ለህዝባችን ሰላም ያድርግልን ለጎረቤታችን ሰላም ያድርግልን ለበሙሉ ዓለም ሰላም ያድርግልን والله ያለ ሰላም ምንም አላህ Subhanahu Wa Ta'ala ይሄን እስልምና እኮ ሰላም ነው አንድ ከአስማቱ አላህ Subhanahu Wa Ta'ala ሰላም ነው አላህ Subhanahu Wa Ta'ala من اسمائه الحسنى ሰላም ይባላል እና እስልምና ደግሞ ሰላም ነው የሚፈልገው ለማንንም ጦርነት የሚባል ይሄ የሚወራበት በእስልምና ራሱ በብዙ ሰው ትክክል አይደለም ስለዚህ እኛ ደግሞ እንደ ሙስሊም በርግጥ በብዙ ጊዜ ማለት ነው ብዙ አመቶች ብዙ ታምጾ ሙስሊም የትም ቦታ ይኖራል ቸገራል የሐዲስ ነገር አይደለም በኢትዮጵያ ብቻ አይደለም ወላ በእንትን አይደለም በሁሉም ዓለም ሙስሊም ተቸግሮ ብዙ ያሳልፋል ማለት ነው ግን ይሄ ደግሞ እምነቱ እኛ ከመረጥ ነው ግዴታ የሚመጣብን ችግር መቻል አለብን አማራጭ የለብንም ግን እኛም ማመጽ አንፈልግም ሊያመጽን ሰው አንፈልግም በታችነት ሊያየን ሰው አንፈልግም ሙስሊም ስለሆነ ሰው እናንተ አይታ አስረን ዝበልኩም ሰባት ኩል ጊዜ አስረ ይቅርታ በመሃል ትግርኛ ገባሁበት አይታ አስረን ተኸንኩ እሰሪ ዝበልኩም ሰባት ያአስረ በውስጥ ስለደ ይራአዩ መንገድ ደክ ነግረኩም ደሌ ስለዚህ ይሄ የኔ ፍላጎት ነው እና ሼር በሉልኝ አድርሱልኝ መላ ህዝብ ኢትዮጵያ ሊሰማልኝ ይፈልጋለው ይሄን መልእክት ከነዚህ በኃላፊነት ያሉ ሰዎችም ራሱ አላህን ፍሩ ሰው ችግር አታስገቡት ባካችሁ ለእናንተም ጥሩ የሚሆን ሰላም ስታመጡልን ነው እናንተ እኔ ሁሌ ምን ላለው መሰላችሁ ባለ ስልጣናቸው ቁጭ በሉ ተዋቸው ኃላፊነት እኮ አላቸው አላህ ይጠይቃቸው የውመል ቂያማ ይመስላችኋል ብቻ ለኃላፊነት ለስልጣን ብቻ አይደለም ግን አንድ ጊዜ ስልጣኑ ቁጭ ብሎ ራሱ ለሁላችም ሰላም የሚያመጣልንና እኛ ምን ተጠቀምበት ከሆነ ችግር የለም ግዴታ ነው መሪ መኖር አለበት የትም ቦታ ያለ መሪ የሚሆን ነገር አይደለም ግን ለምንድነው የኛ መሪዎች ሰላም የማይወዱ ለምንድነው ለኛ የማያስቡልን ለህዝብ ለምንድነው የማያስቡ ነው በጣም ይገርመኛል ምን ይሆኑ ናቸው እስከ አላህ ልብ ይስጣቸው አላህ አይታወቅ ልብ ሊያገኙ ይችላሉ መጨረሻ ላይ ለሰውም ሊያስቡለት ይችላሉ ምክንያቱም ምስኪን ስንት ደሃ አለ ስንት የተቸገረ ሰው አለ አይበቃውም እሱ እንዳይበቃው እንደገና ደግሞ በዚህ አንተ እንደዚህ ነህ አንተ ጉራጌ ነህ አንተ ኦሮሞ ነህ አንተ አማራ ነህ አንተ ትግሬ ነህ አንተ ምናምን እየተባለ አላህ የፈጠረን ህዝብ እኮ ነን አላህ ተለያየ ሰዎች አድርጎናል እኔ በዚህ ሰዓት ትግሬ መሆኔ መሳቀቅ የለበትም ለምን ምክንያቱ አላህ የፈጠረኝ ከዚህ ህብረተሰብ ስለሆነ እኔ ምንም በዛ በዘርነቴ ማንንም ሰው መጥቶ ለኔ መጥፎ ነገር ሊያየኝ አልፈልግም ማንንም አይፈልግም ኦሮሞም እንደሱ ትግሬም እንደሱ አማራም እንደሱ ሌላም እንደሱ ኤርትራውም ራሱ ራስ በራስ እንደሱ ብዙ ችግር ያላቸው አንድ አይነት ችግር ነው ምን ያስፈልጋል አላህ እንደዚህ ፈጠረን ለውበት ነው የፈጠረን ተለያየ መለያታችን ከተለያየ ህብረተሰብ ወይ ደግሞ ከተለያየ ዘር መሆናችን አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا ያ አዩሃ الناس ብለዋል አፎን ያ አዩሃ الناس እናንተ ሰዎች إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم እናንተ ሰዎች ሆይ ከሴትና ከወንድ ነው የፈጠርኳችሁ ብለዋል አላህ Subhanahu Wa Ta'ala
وجعلناكم شعوبا ህዝቦች አላህ አደረገን ተለያየ ህዝብ ተለያየ ዘር ተለያየ ዜጋ አደረገን አላህ Subhanahu Wa Ta'ala ሊተዓረፉ እናንተ ልትተዋወቁ ልትጠቃቀሙ ምክንያቱ ሁሉም ህብረተሰብ የየራሱ ዕውቀት አለው የየራሱ ውበት አለው የየራሱ አስተሳሰብ አለው እና አላህ Subhanahu Wa Ta'ala የፈጠረን ለዛ ልተዓረፉ ኢነ አክረመኩም ዐንደላሂ አትቃኩም እናንተ ደግሞ ጥሩ የምትባሉ ሰዎች አላህ የሚወዳችሁ ሰዎች ደግሞ አትቃኩም አላህ የምትፈሩ ከሆናችሁ ብቻ ነው አላህ የሚፈራ ሰው ከሆነ ነው አላህ የሚወደው አላህ የሚያከብረው ስለዚህ እኛ ደግሞ ልዩነታችን ለመጋደል ወይ ደግሞ ለመታገል ወይ ደግሞ እንትን ለመጣላት አይደለም ተዋውቀን በጋብቻ መታወቅ እንችላለን በቢዝነስ መታወቅ ይቻላል እና ስንት ሰው በአጋጣሚ የተገናኘ ስንት ላይፍ አድርገዋል አብረው ተከባብረው ጓደኝነት መሆን ይቻላል ሱብሃንአላህ እንደዚህ በጣም እኛ መጨረሻ ላይ ደግሞ ምን ራሳው ያለን ሁላችን ከአዳም ነን ከአዳም ሁላችን አንድ ዘር ነን ኩልኩም ምን አደም ወአደም ምን ተራብ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ኩልኩም ምን አደም ብለዋል ሁላችን ከአዳም ዘር ነው የመጣ አዳም ማለት ነው እናታችን ሔዋን ኤቫ አዳም ይሎታል በሙሉ ዓለም ሔዋን አዳም ትላላችሁ ክርስቲያኖች እኛ ደግሞ ሐዋ እና አዳም እንላለን ስለዚህ እንደዚህ አላህ Subhanahu Wa Ta'ala አድርጎ የፈጠረን ለዚህ ለሱ አምልኮት ልናረግ ነው የፈጠረን እንጂ እኛ ራስ በራስ ልንፋጃና ልንጨራረስ አይደለም ስፔሻሊ ደግሞ ሚዲያ ላይ ወጣችሁ ለክፉ ነገር የምትጋብዙ አላህን ፍሩ እናንተም ምክንያቱ እዛ አገሪቱ ያለ ሰው የራሱ ችግር ይበቃዋል እኛ ዝቁጭ ብለን በሰላም ሀገር ቁጭ ብለን በዲሞክራሲ ሀገር መናገር የምትችለው እኔ አሁን መናገሬ እዚህ ሀገር ስላለው ይሆናል ሌላ ሀገር ቢሆን መናገር አይፈቀደኝም ይሆናል ላልናገርም ይችላልው እና በመናገርበት ቦታ ቁጭ ብለን እዛ አገር ያለው ህዝብ እናንተ እንደዚህ አድርጉ እናንተ እንደዚህ ናችሁ የሚባለው በሶሻል ሚዲያ በጣም የሚያስጠላ ነገር ነው ነገ ጧት ወላሂ ቆጫቸዋል እናንተም ራሱ ለምን ሁላችን እናለቅሳለን ሁላችን እናዝናለን ሁላችን ይከፋናል ለማንም የሚጠቅም አይደለም እና ቀላል ነው እንደዚህ አንስቱ እንደዚህ አንሱ እንደዚህ አድርጉ ብሎ ቁጭ ብሎ አንድ ሰው ራሱ በርገር እየበላ የፈለገ እየወጣ እየገባ ሌላ ሀገር ህዝብ ያለ ግን እዛ ሆኖ ወጣ እንደዚህ አድርግ መጥፎ ስራ ማለት ግን በጣም ከባድ ነው ስለዚህ እኛ ከቻልን መርዳት እንርዳቸው በመንችለው ማለት ነው በጥሩ መነጋገርም ይሁን በመናገዘው በመንችለው ማለት ነው ካልቻልን ደግሞ ረሱል ሰለላሁ ዐለይሂ ወሰለም ምንዋል من كان يؤمن بالله واليوم الآخر فليقل خيرا أو ليصمت ረሱል ሰለላሁ ዐለይሂ ወሰለም ደስ ብለዋል አንድ ሰው ኢማንኛ ከሆነ የአኺራ ቀን የሚፈራ የሚያቅ ከሆነ ወይ ጥሩ ይናገር ወይ ደግሞ አፉ ምላሱ ይዞ ቁጭ ይበል ዝም ይበል ምክንያቱም ዝምታ ራሱ በጣም አስፈላጊ ነው ግን አላህ የሚጠላው መናገር ግን በዘርነት ሰው ሊፋጃ ማድረግ ግን አላህ የማይወደውም ሰው አይወደውም يوم القيامة ቀን ደግሞ እንጠየቅበታለን እኔ አላቀም በዚህ ሰዓት ሁላችን የሚያስፈልግን ትልቅ ዱዓ ነው ዱዓ እናድርግ በዚህ ሰዓት አሁን በእኛ በስዊድን ጊዜ አስሪ ገና ግማሽ ሰዓት ቀርተዋል ከአስሪ እስከ መቅሪብ ያለው ጊዜ ዱዓ ማድረግ አለብን በዚህ ሰዓት አላህ Subhanahu Wa Ta'ala የሰማይ መሬት የሚወርድበት ሰዓት ስለሆነ አረፋ ቀን ሁላችን አላህ ዱዓችን ይቀበለናል ዱዓ እናድርግ እኔ ብዙ ቀን ቆይቻለሁ አማርኛ ትምርት ሳላቀርብ አፉ በሉኝ ኢንሻአላህ ብዙ ጊዜ በትግርኛ ነው አሁን ያደረኩት እቺ ለዛ ብዬ ነው እቺ መልክቷ ስፔሻል ለናንተ ልትደርሳችሁ ሸር በሉልኝ ዩቲዩብም አወርደዋለሁ ኢንሻአላህ ተዓላ ዱዓ እናድርግ አላህ ሰላም ያምጣልን ብላችሁ ዱዓ አድርጉ ወላሂ ሰላም ለሁሉም ሰው አላህ ሰላም ያምጣለት ለኛም ሰላም ያምጣልን ለሀገራችን ለጎረቤታችን ለበሙሉ ህዝብ በመላ ዓለም ህዝብ ያለ ሰላም ያድርግለት اللهم آمين ይሄን ማለት ፈልጋለሁ አላህ ይቀበለን ጾማችን ስራችን ሁሉ አላህ ይቀበለን
ምን አለ ወንድሜ አላህ የካደ ሰው እንዴት አላህ ይፈራል ኳዲዎች ናቸው አገር የሚበጠበጡ አላህ እኔ አንድም ማለት አልችልም ወንድሜ ምክንያቱም የኔ ስራ አይደለም እኔ በቃ ልመናዬ ለአላህ Subhanahu Wa Ta'ala ነው በቃ አላህ Subhanahu Wa Ta'ala ይችላል አላህ በዚህ ሰዓት لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ብለን ምናምን ሰዎች ከሆነን አንዱም ብለን ማድረግ ትተን በምንችለው ዱዓ እናድርግ እኔ ያ ነው ችሎታዬ ሌላ ችሎታ የለንም መሰለኝ እኔም አንተም አማንም ችሎታ ያለን በቃ ወደ አላህ መለመን ብቻ ነው ኮሮና መጣ ምን ማድረግ ቻለ ማንም ሰው ምንም ማድረግ አልቻለም መንግስት ማድረግ ምንም አልቻሉም ሀብታሞች ምንም ማድረግ አልቻሉም የሞተ የቀረ አገሩ ወድመዋል በክራይሲስ በኢኮኖሚ ዓለም ሙሉ አሁን ስንት ችግር እንትን የተከሰተ ነው እንደዚህ ትላልቆች ዓለሞች ራሱ ብቻቸው አይደለም አብሮ አርፎ ቁጭ ያሉ አይደለም ችግር ገባቸው በእነሱ ራሱ ያለ ስራ ቁጭ ያለ በ40 ሚሊዮን በምናምን ሚሊዮን አሜሪካ ደርሰዋል እስካሁን ድረስ ችግር ሲመጣ ለሁሉ ነው የሚደርሰው ለአንዱ ብቻ አይደለም እኔ እንደሱ ነው ማምንበት ሰላም ከሆነ ጥሩ ከሆነ ለሁሉ አሁን ግን አየነው እኛ ሁላችን እንደምንነካ አየነው ስለዚህ አንዱ ችግር ይፍጠር ለችግር የሚፈጥሩን ለካዱም ያልካዱም ለሁላቸው አላህ ወደ ጥሩ መንፈስ ወደ ጥሩ መንገድ አላህ ይመልሳቸው ብለን ዱዓ ማድረግ ነው የሚያስፈልገን ምክንያቱም ሰው በእጁ ያለ ማድረግ ከዛ የበለጠ ደግሞ የለም ከዱዓ የበለጠ የለም ሁሉም ሰው ዱዓ አላህ ይለምን ሰላም ያምጣልን ብለው እኔም ማቀው በአገራችን ቤተሰባችን ሲነግሩን እናቴ እንደዚህ ሲነግሩን ምን ይሉ ነበር መሰላችሁ በፊት ኢትዮጵያ ላይ ራሱ ወላ ኤርትራ ወላ ኢትዮጵያ ማለት ነው ክርስቲያኑ ሙስሊሙ አንድ ባህል ነው ያለው ክርስቲያኖች ለሙስሊሞች ምን ይሏቸው ነበር መሰል እናንተ ወይ እስከ ውጡልን ዝናብ ሳይዘንብ ስንት ጊዜ ሆነዋል እስከ እናንተ ሙስሊሞች እኮ አላህ አምላክ ይሰማቸዋል ውጡ ዱዓ አድርጉልን ይሏቸው ነበር እስከዚህ ለምንዋቸው ነበር እና ሙስሊሞች ሲወጡ ሶላት እስቲስቃ ያረጋሉ ዝናብ በአንዴ ይወርዳል ነበር ይላሉ ታሪኩ እናንተ አልሰማችሁ ሰምታችሁ ትሆናላችሁ እኔ ብዙ እንደሱ ሲሉ ሰምቻለሁ ልጅ ሆኜ ሲናገሩ ማለት ነው እስከዚህ ድረስ ሙስሊሙና ክርስቲያኑ ሆኖ ራሱ አብሮ እየተደጋገፈ እንደሱ ጊዜ ያሳለፍ ነበር ስለዚህ እኛ ደግሞ ይካድ ሂሳቡ ከአላህ ጋራ ነው ክዶ አላህ ነው የፈጠረው እኛ አይደለም የፈጠርነው እና ካዳሞች ሆኖ ራሱ ለስልጣኑ ይዞ ሰላም ካመጡልን ይሁን ረሱል ሰለላሁ ዐለይሂ ወሰለም እኮ ከሐበሻ ከመካ ወደ ሐበሻ ሂዱ ያላቸው ለሰሃቤዎች ምንድነው ያላቸው እዛ አንድ ክርስቲያን መንግስት አለ አላላቸው ረሱል ሰለላሁ ዐለይሂ ወሰለም ክርስቲያን መንግስት እንደሆነ ያቃል ነጃሺ ማለት ነው ነጃሺ እዛ ሐቀኛ መንግስት እሱ ጋራ ማንም የሚበደል ሰው የለም እዛ ሂዱ ነው ያላቸው ረሱል ሰለላሁ ዐለይሂ ወሰለም እኛ እንደሱ አይነት ሰው ነው የሚያስፈልገን አሁን ሰላም የሚያመጣ ሰው ብቻ ነው የሚያስፈልገን የፈለገ ይሁን ክርስቲያን ይሁን ሙስሊም ይሁን ምን ይሁን አገሩ እሱ አይደለም እኛ የሚያስፈልገን ለህዝቡ የሚያስብ ሰላም የሚያመጣ እስኪ አይክፋችሁ ጥሩ ይሁንላችሁ ብሎ ሰው ነው የምንፈልገው እና ረሱል ሰለላሁ ዐለይሂ ወሰለም ወደ ሐበሻ ሂዱ የተባሉ ለዛ ናቸው ትክክለኛ መንግስት ሐቀኛ መንግስት ስለነበረ ነው ነጃሺ በዛ ሰዓት በክርስቲያን ሃይማኖት ነው የነበረ እና ሙስሊሞች ተቀብለው አብሽሩ እንደፈለጋችሁ እንደ ሀገራችሁ አድርጉ መጀመሪያ የአሲል ወይ ደግሞ ችግረኛ የተቀበለች ሀገር እኮ ኢትዮጵያ ናት እኛ ምናውቀው በእስልምና ማለት ነው አርድ الحبሻ ምትባል ማለት ነው ኢትዮጵያ ብቻ ሳይሆን አርድ الحبሻ በዛ ሰዓት በርግጥ በሙሉ ሰፊ አፍሪካ በሙሉ ነው ኬንያ ትገባለች ኤርትራ ትገባለች ሱዳን ትገባለች ብዙ ሀገሮች ይገባሉ ሐበሻ ማለት ምድረ ሐበሻ ማለት ጥቁር ሰው ማለት ነው አፍሪካዊ ማለት ነው አፍሪካ ሀገሩ በሙሉ ተቀብለናል ሰው ቢል ውሸት አይደለም ቦታው የተገኘው የነጃሺ ቦታ ኢትዮጵያ ቢሆን አሁን ግን በዛ ሰዓት ደግሞ ስርዓቱ ወይ ደግሞ ባንዲራው እንደዚህ አሁን እንደነበረ አይደለም መርሳት የለብንም
አሁን ኤርትራ የነጃሺ የኛ ነው ቢሉ ችግር የለም በዛ ስለገቡ ኬንያ ሌላ ቢሉ ሱዳን ቢሉ ምንም ችግር የለም ሁላችን ተቀብለናል ማለት ነው ምክንያቱም በዛ ሰዓት ያገሩ ስራቱ የህዝቡ የነበረ አንድ አይደለም እንዳሁን አይደለም አሁንም እኮ ይሄን ባንዲራ ወደፊቱ እንደሚመጣ ምን ሊቀየርም ይችላል አናቀም እና ሁላችን በጣም በሰፊ ማሰብ አለብን የሁሉ ታሪክ የመጣ ያሁኑ ነው ለኛ ደግሞ አሁን በቃ በጭንቅላታችን በአነስተኛ እንደምናስብ አደረጉን በቺ በባንዲራዋ በቺ በከተማዋ በቺ በቀቢላዋ እንደምናስብ አደረጉን እንደሱ ግን አይደለም አላህ የሚፈልገው ከኛ እኛ የሚፈልገው ለኛ በእኛ የሚፈልገው አላህ Subhanahu Wa Ta'ala እንዳለን ማለት ነው يا ايها الناس إنا خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم الله የሚፈራ ሰው ብቻ ያምጣልን الله የሚፈራ ሰው ደግሞ አይታጣ ይመጣል እዚህ ሀገር ኡልፍ ፓልሜ የሚባል ማለት ነው ስዊድናዊ ኡልፍ ፓልሜ የማያውቀው ሰው የለም በጣም ጥሩ መሪ የነበረ ማለት ነው ተገድሎ ነው የሞተ ማለት ነው እና ሁሌ የሚያስታውሰው ሰው እንዴት ሰው እንደነበረ እንዴት ለሀገሪቱ ብዙ ነገር እንደሰራላት እሱ እንደ ተራ ሰው ነው በመንገድ ላይ በሳይክል የሚሄድ የነበረ ሰው ነው አንዳንድ ጊዜ ስታስቡት የሰሃባዎች ሲነግሩንና የሱ ሲነገር እንደሱ አይነት መልክ ይመስላል ሲገደል እሱና ሚስቱ ሲኔማ ላይ ገብተው ነው የተገደለ ማንንም ባዲጋርድ አልነበረው ማንንም አልነበረው እንደ ተራ ሰው በቃ የስልጣን ሰው የነበረ ሰው ማለት ነው እኔ አዲስ ገብቼ እዚህ ሀገር ስዊድን ማለት ነው 85 በፈረንጅ ነው የገባሁት 86 ነው የተገደለ ሰው አንድ አመት የነበረ በዛ ሰዓት አላቅም 15 ምናምን እድሜ የነበረ የፖለቲካ አላቅም የምንም አላቅም ነበር ግን ሲሰማ እንደሱ የሀገሪቱ መሪ ተገድሎ ተብሎ በቃ ትልቅ ነገር ሆነዋል በስዊድን እንደሱ የተገደለ ሰው ብዙ አላለፈም ከሱ በኋላ ራሱ ብዙ መሪዎች አልተገደሉም ግን እሱ በጣም የተለየ እንደነበረ ከሱ በኋላ የመጣች ደግሞ ሴትየዋ አና ሊንድ የምትባል የሱ ተከታይ እንትን አይዲዮሎጂ ነበራት እሷም ተገድላ ሞታለች ምክንያቱም ለበጎ የሚያስብ ሰው አይቆይም ይገድሉታል ለምን ይሄ የስልጣኖች የሚይዙ ሰዎች መንፈሳቸው በጣም የሚያሳዝን እና የሚያስፈራ አስተሳሰብ ነው ያላቸው የሰይጣን አስተሳሰብ ነው ያላቸውና እኛ ደግሞ ከነሱ በላይ ደግሞ አላህ አለን ሁሌኛ ማሰብ ያለብን እነዚህ እኮ ሰዎች ናቸው ምን ቢያረጉ ምን ቢገድሉን ይገድሉናል እንጂ ምን ያረጋሉ አላህ የሁላቸው ታላቅ የሁላችን ታላቅ ጌታ ያለ ግን ሁላችን ለአላህ መለመን አለብን በዚህ ሰዓት ያ አላህ ጌታ የፈጣሪ ሰላም አድርግልን ሁሉም ሰላም ይስጠው ሁሉም ርዝቅ አላህ ይስጠው ሁሉም የሚፈልገው ሰው አላህ ይስጠው እነም በዚህ ሰዓትም አላህ Subhanahu Wa Ta'ala በዚህ በዝናቡ ረህመት የሚወርድበት ሰዓት ራሱ እለምናለሁ እንደማንም ሰው አላህ መለመን አለብን ምን አለብን አላህ መለመን ብቻ ነው የሚያስፈልገን ምንም ማድረግ አንችልም አላህ ሰላም ያምጣልን አላህ ፍቅር ያምጣልን ጭከና በዛ በቤተሰብ ጭከና በዛ በልጅና በወላጅ ጭከነት በዛ በቤተሰብ በሁሉም ባገሩም በሙሉ እና በጣም የሚያሳስብ ሁኔታ ነው ያለነው ሁላችን እና አላህ Subhanahu Wa Ta'ala ያ ረብ ለሁሉም የሚፈልገው የሚጠይቀው ስጠው ሁሉም ነገር አንተ እጅ ያለ ያ ረብ سبحانك جل جلاله لا اله الا الله وحده لا شريك له له الملك والحمد هو على كل شيء قدير ሁሉም ለኔም ዱዓ አድርግልኝ ብሎ የጠየቀኝ ራሱ ያ ረብ ጌታዬ ሁሉም የሚፈልገው ስጠው ለሁላችን ሰላም አምጣልን ችግራችን ለሁላችን ፍታልን ያለ አንተ ማንም ምን ጠይቀው የለንም سبحانك جل جلاله يا قادر على كل شيء يا جبار يا رحيم يا كريم يا الله يا من بيدك كل شيء من لنا سواك لا أحد لنا غيرك
لا إله إلا أنت سبحانك إني كنت من الظالمين. يا رب غفر لنا، رحمهن أورد لنا. من لنا سواك، لا أحد لنا غيرك يا رب. ሁላችን ዱዓ እናድርግ በዚህ ሰዓት። ለሁሉ ችግር ያለበት ሰው ሁሉ አላህ ይርዳው። ልጅ የሚፈልግ አላህ ይስጠው፣ ትዳር የሚፈልግ አላህ ይስጠው። በኢኮኖሚ የተቸገረ አላህ ይክፈትለት። በእዳ ያለ ሰው አላህ Subhanahu Wa Ta'ala ይርዳውና እዳው እንደሚከፍል አላህ ያድርገው። እኔ ዱዓ ማድረግ አልችልም፣ ላኪን አላህ Subhanahu Wa Ta'ala ሁላችን በቀልባችን በውስጣችን ያለ አላህ Subhanahu Wa Ta'ala ይስማውና ይቀበለን። اللهم آمين. ለበደለንም አፉ ለማድረግ አላህ ያስችለን። ምክንያቱም ሁሌ አይደለም የሚቻለው። ያ ረብ አስችለን፣ አፉ ለማድረግ አስችለን። ካላስችልከን አንችለው። ለዘለመን ለበደለን እና اللهم آمين አፉ በሉኝ። نسأل الله سبحانه وتعالى أن يتقبل منا ومنكم صالح الأعمال. ሁላችሁም መላ ዓለም የምትገኙ ሙስሊሞች ወንድሞቼ እህቶቼ ለአላህ ብዬ ወዳችኋለሁ። አፉ በሉኝ። የሆነ ያልሆነ የተናገርኩት ካለ በዚህም በትግርኛ መደብም በሁሉም ተከታተሉት። نسأل الله سبحانه وتعالى أن يغفر لنا ويرحمنا. እና በዚህ አረፋ ቀን እንደተገናኘ ሁሉ ሰው እንደሚገናኘው ደግሞ يوم القيامة ሁላችን አፉ ብሎ አላህ Subhanahu Wa Ta'ala ወደ ጀነት ፍርዶስ አልአዕላ የሚያስገባን አላህ ያድርግልን። ዱዓ አንረሳሳ። ሁላችን ለሁሉም የጠየቀኝ አላህ Subhanahu Wa Ta'ala ለሁሉም ሐጃ አላህ ያውጣው። اللهم آمين. ዱዓ ስናርግ ደግሞ ኢንሻአላህ አንበል። በፊትም ተናግሬ ያለው ዱዓ አድርገን اللهم آمين اللهم آمين ማለት አለብን። በዚህ ሰዓት ደግሞ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ማለት መብዛት አለብን። ሞባይላችን ዘግተን ደግሞ በእቺ ሰዓቶች የቀሩ ቁጭ ብለን ዚክርና ብዛ ዱዓ እናድርግ። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ሸር በሉልኝ፣ ለሁሉም ህዝብ ይድረስልኝ። ባረከላሁ ፊኩም ወጀዛኩሙላሁ ኸይር። ሱብሃንአላሂ ወቢሐምዲካ ነሽሀዱ አን ላ ኢላሀ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ቢስሚላሂር ረህማኒር ረሂም والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. والسلام عليكم ورحمة الله وبركاته.